ብዙ ጊዜ በህይወታችን ውስጥ እኔኮ እንደዚህ ነኝ የሚል አጥር እንሰራለን። እኔ ስልቹ ነኝ፣ እኔ ቁጡ ነኝ፣ ወይም እኔ መቼም አልቀየርም ብለን እናምናለን። ግን እውነቱ ከዚህ የተለየ ነው። ዛሬ የምነግራችሁ ትልቁ የምስራች ማንነታችሁ የታተመ ድንጋይ አይደለም። የፈለጋችሁትን ያህል ብትሳሳቱ፣ የትኛውም የዕድሜ ክልል ላይ ብትሆኑ አእምሮአችሁ ለመለወጥ ዝግጁ ነው። ዛሬ በዝርዝር የምናየው ይህንን ለውጥ እንዴት በተግባር እንደምናመጣው ነው። ክፍል 1 አእምሮአችን የመለወጥ ብቃት አለው። ዘ ሳይንስ ኦፍ ቼንጅ። ለመሆኑ ለውጥ እንዴት ነው የሚጀምረው? ሳይንሱ የሚነግረን አስደናቂ ነገር አለ። አእምሮአችን ልክ እንደ ፕላስቲክ ወይም እንደ ሸክላ ሊቀረጽ የሚችል ነው። ኒውሮፕላስቲሲቲ ይባላል። ይህ ምን ማለት መሰላችሁ? አእምሮአችን ውስጥ ልክ እንደ መንገድ ያሉ የመረጃ መስመሮች አሉ። አንድን መጥፎ ነገር ደጋግመን ስናደርግ መንገዱ ሰፊና ጥርጊያ ይሆናል። ለምሳሌ በጠዋት ስልክ መጎርጎር። ነገር ግን አዲስ ልማድ ስንጀምር መጀመሪያ ላይ መንገዱ በቁጥቋጦ እንደተዘጋ ጫካ ነው። አስቸጋሪ ነው፣ ይዋጭራል፣ ያስፈራል። ነገር ግን በየቀኑ ያንን ጫካ በቆራጥነት ስንተላለፈው አዲስ የጥንካሬ መንገድ ይከፍታል። አሮጌው መንገድ ደግሞ ሰው ስለማይሄድበት በሳር ይሸፈናል። አእምሮአችሁ አዲስ ታሪክ ለመጻፍ የተዘጋጀ ባዶ ወረቀት መሆኑን እወቁ። ክፍል 2 ለውጥን የሚከለክሉ 3 እንቅፋቶች 3 ኦብስታክልስ። ለውጥ ቀላል ቢሆን ኖሮ ሁሉም ሰው በተለወጠ ነበር። ታዲያ ለምንድን ነው የምንፈራው? 3 ትልልቅ ጋሬጣዎች አሉ። አንደኛ፣ ያልታወቀውን መፍራት። ብለወጥ ምን ሆናለሁ የሚል ፍርሃት አለ። አሁን ያለንበት ሁኔታ መጥፎ ቢሆንም እንኳን እናውቀዋለን። ስለለመድነው ደግሞ ደህንነት ይሰማናል። ሁለተኛ፣ የምቾት ቀጠና ኦር ኮምፈርት ዞን። እድገትና ምቾት አብረው አይሄዱም። መለወጥ ከፈለጋችሁ ምቾት ማጣትን መልመድ አለባችሁ። ሶስተኛ፣ ሰበብ ማብዛት። ጊዜ የለኝም፣ ከቤተሰቤ ነው የወረስኩት፣ እድሌ ነው። እነዚህ ሁሉ ለውጥን ላለመጋፈጥ የምንጠቀምባቸው ጋሻዎች ናቸው። ዛሬ እነዚህን ጋሻዎች ጥለን እውነቱን እንጋፈጣለን። ክፍል 3 የለውጥ 5 ደረጃዎች ዘ 5 ኮር ስቴፕስ። ደረጃ 1 ትልቅ ውሳኔ መወሰን። ዲሳይድ ዲፕሊ። ለውጥ በምኞት አይመጣም። ብለወጥ ደስ ይለኝ ነበርና እለወጣለሁ የሚሉ ቃላት ሰማይና ምድር ናቸው። ውሳኔ ማለት ሌሎች አማራጮችን መዝጋት ማለት ነው። ዛሬ ካለሁበት ሁኔታ በላይ ነኝ ብላችሁ በቁጭት መነሳት አለባችሁ። ያ ቁጭት ነው ለለውጥ ሞተር የሚሆናችሁ። ደረጃ 2 ማንነትን መቀየር። አይደንቲቲ ሽፍት። ብዙ ሰው የሚሳሳተው እዚህ ጋር ነው። ሲጋራ ማቆም እፈልጋለሁ የምትል ከሆነ አሁንም አእምሮ ውስጥ አጫሽ ነህ። ለውጡ እንዲዘልቅ ከፈለክ እኔ ለጤናዬ የምጠነቀቅ ሰው ነኝ ብለህ ማንነትህን ቀይር። ስራህን ሳይሆን ሰራተኛውን ማንነትህን ቀይር። ያኔ ተግባሩ ቀላል ይሆናል። ደረጃ 3 ጥቃቅን ጅምሮች ስሞል ዊንስ። አንድ ትልቅ ተራራ ለመውጣት መጀመሪያ ከፊት ያለችውን ትንሽ ድንጋይ መርገጥ አለብህ። በቀን ለ15 ደቂቃ ስፖርት መስራት፣ በቀን 2 ገጽ ማንበብ። እነዚህን ትንንሽ ድሎች ለአእምሮአችሁ እኔ መለወጥ እችላለሁ የሚል ማስረጃ ይሰጡታል። አትቸኩሉ። ዋናው ነገር ፍጥነቱ ሳይሆን አቅጣጫው ነው። ደረጃ 4 ስነ ስርዓት እንጂ ስሜት አይደለም። ዲሲፕሊን። ስሜት ሞቲቬሽን ልክ እንደ እንግዳ ነው። ዛሬ መጥቶ ነገ ይሄዳል። በስሜት ላይ ተመስርታችሁ ጉዟችሁን አትጀምሩ። ዝናብ ቢዘንብ ቢደብራችሁ፣ ድካም ቢሰማችሁም እንኳ ያቀዳችሁትን ማድረግ ዲሲፕሊን ይባላል። ውጤት የሚመጣው ስሜት በሌለበት ቀን በምትሰሩት ሥራ ነው። ደረጃ 5 ራስን መማር ለርኒንግ ማይንድሴት። በዚህ ጉዞ ላይ ትወድቃላችሁ። ያቀዳችሁት ቀን ሊያልፍ ይችላል። ያኔ ራሳችሁን አትግረፉ። እኔ መቼም አይሳካልኝም አትበሉ። ይልቁንስ ቆም በሉና እንደ ተመራማሪ ለምን ወደቅኩ፣ ምን አሳሳተኝ ብላችሁ ጠይቁ። ውድቀት ትምህርት ቤት እንጂ የመንገዱ መጨረሻ አይደለም። ማጠቃለያ ኮንክሉዥን። ለማጠቃለል ያህል ማንም ሰው መለወጥ ይችላል። አንተም ትችላለህ።
መለወጥ ማለት ሌላ ሰው መሆን ሳይሆን በውስጥ ተቀብሮ ያለውን ምርጥ ማንነትን ማውጣት ማለት ነው። ዛሬውኑ አንዲት ትንሽ እርምጃ ውሰድ። ይህ ቪዲዮ አዲስ እይታ ከሰጣችሁ ለጓደኞቻችሁ አጋሩት። ሰብስክራይብ በማድረግ የዚህ ቤተሰብ አባል ሁኑ። ኮሜንት ላይ ደግሞ ዛሬ የምቀይረው አንድ ነገር ብላችሁ ጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ሁሌም ራሳችሁን ለማሳደግ ጣሩ። አመሰግናለሁ።